ሰውንም ከሚጨለጭል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል በቁርአን ምዕራፍ 15 ቁጥር 24 ላይ። ይህንን የቁርአን አያ ጠቅሱና ከገማ የሚለውን ነጥለው አውጥተው እንዴት ከገማ ጭቃ ተፈጠርን ትላላችሁ እያሉ ሙስሊሞችን ሲጠይቁና ሲሳለቁ ነው። በጣም የሚያስቀው ደግሞ የእነሱ መጽሐፍ ወይ ደግሞ ባይብል ከጭቃ እንደተፈጠሩ ቁጭ አድርጎ ያሳያል። ለምሳሌ በዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔርም አምላክን ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። በተመሳሳይ በመጽሐፈ ኢዮብ ምዕራፍ 33 ቁጥር 6 ላይ እነሆ በእግዚአብሔር ፊት እኔ እንዳንተ እኔ ደግሞ ከጭቃ የተፈጠርኩ ነኝ በማለት የሰው ልጅ የተፈጠረው ከጭቃና ከምድር አፈር እንደሆነ ግልጽ በሆነ መልኩ አስቀምጦታል። ይሄንን እንዴት ነው የምናየው እኛ ሙስሊሞች የሚለውን በዛሬው ቪዲዮአችን አጠር ባለ መልኩ ማብራሪያ እንሰጣለን። ቪዲዮን እስከ መጨረሻው ድረስ ተከታተሉ። ቁርአን ግልጽ በሆነ መልኩ እኛ የተፈጠርንበት ጭቃ የገማ ጠረን እንዳለው ነግሮናል። ያው እንደተለመደው ከቁርአን ውጪ ማለታቸው ስለማይቀር አንድ ሁለት ነጥብ ከዘመናዊ ሳይንስ እያነሳን እንማማራለን። ነጥብ 1 ሳይንስ አሁን ላይ ሰውነታችን ውስጥ ያለው ንጥረ ነገር ከአፈር ከጭቃ እንደተገኘ ያስቀምጣል። ሰውነታችን ውስጥ ምን ምን ኤሌመንት አሉ የሚለውን አንድ በአንድ እንመልከት። የመጀመሪያው ኦክሲጅን ነው፣ 65%ን ይሸፍናል። ሁለተኛው ካርበን 18%ን ይሸፍናል። ሃይድሮጅን ደግሞ 10%ን ይሸፍናል። ናይትሮጅን 3% የሰውነታችን ክፍል ይሸፍናል። ካልሲየም 1.5%ን ይሸፍናል። ስድስተኛው ደግሞ ፎስፎረስ 1%ን ይሸፍናል። በተረጋገጠ ዘመናዊ ሳይንስ ደግሞ እነዚህ ሰውነታችን ውስጥ ያሉ ንጥረ ነገሮች መሬት ውስጥ ካሉት አለት፣ አፈር፣ ጭቃ ጋር ፍጹም ተመሳሳይ መሆናቸውን ያስቀምጥልናል። ዋናው ነጥብ በጭቃ ታዲያ ይገማል ወይ የሚለው ይሄ ዋናው የቪዲዮአችን ሀሳብ። ጭቃ በዘመናዊ ሳይንስ አንጻር ይገማል ወይ የሚለው ሀሳብ። እስከዛው ድረስ ግን ቪዲዮን ላይክ አድርጋችኋል፣ ሰብስክራይብ፣ ሼር አድርጋችኋል። ቪዲዮ ከፖስተትን ብዙ ጊዜ ስለሆነ አካውንታችን ተመቷል። ቪዲዮን ላይክ፣ ሼር እና ለሌሎች እንዲዳረስ ደግሞ ሰብስክራይብ አድርጉ። ወደ ሀሳባችን እንመለስ። አዎ በደንብ ነው። ይሄ በዘመናዊ ሳይንስ ላይ ጂኦስማይል ይባላል ወይ ደግሞ C12 H22O በመባል ይጠራል በኬሚካል ጠራር። ይህ የሚከሰተው ደግሞ ሰውነታችን ውስጥ እነዚህ ባክቴሪያዎች ማለትም ሶይል ስትሪፕቶማይሲስ የሚባል ባክቴሪያ፣ እነዚህ ባክቴሪያዎች ሲሞቱ ሽታ ወይም የገማ ጭቃ ይሆናል። ሰውነታችን እነዚህ ባክቴሪያዎች ሲሞቱ የመሽተት ባህሪ ያመጣል። እነዚህ ባክቴሪያዎች ደግሞ መቼ ነው የሚሞቱት የሚለውን ነገር እንመልከት። አምላካችን አላህ ምን ያህል ረቂቅ እንደሆነ በዚች አንድ የቁርአን አንቀጽ ማየት እንችላለን። በጣም የሚገርመው ደግሞ ይሄ ጭቃ የሚገማ ወይም ሽታ የሚፈጥረው መቼ ነው ለሚለው ትልቅ ጥያቄ ነው። መቼ ነው ብለን ስንጠይቅ ውሃ ወይም ፈሳሽ ሲያገኘው እንደሆነ ሳይንስ ይነግረናል። ትንሽ ራሱን መፈተሽ ለሚችል ሰው ግልጽ ነው። ለምሳሌ የሆነ አደጋ ገጥሞት አንድ ሰው ሰውነታችን ላይ ቁስል ቢፈጠርና ያንን ቁስል ሳንጠርገው ብንቆይ በጣም ህመም ያመጣል፣ ሽታም ይጀምራል። ቁስሉ ውሃ ነገር ወይም ፈሳሽ ነገር ከነካውና ካልተጠረገ ደግሞ መግማትም መሽተትም ይጀምራል። ይሄ ተፈጥሯዊ ነገር። አንድ ሰው እንኳን ቢሞት ሬሳውን ማንሳት አንችልም፣ ምክንያቱም ሰውነቱ ወዲያው መሽተት ይጀምራል። ይሄ ደግሞ ሰውነታችን ውስጥ ያሉ ባክቴሪያዎች፣ ሰውነታችን ውስጥ ያሉ ህዋሳቶች መንቀሳቀስ ሲያቆሙና ሲሞቱ ይሄ የመሽተት ባህሪ ይፈጠራል። ይሄ በዘመናዊ ሳይንስ የተረጋገጠና ለራሱ የቻለ አንድ ጥናትና ትምህርት ያለው አካል። ይህንን ነገር በደንብ ካለማገናዘብ አንፃር ሙስሊምን ለመተቸትና እስልምናና ቁርአንን ለማጠልቸት በዚህ ሁሉ ርቀት መጓዝ አስፈላጊ አይደለም። ራሱ አእምሮን ግልጽ ላደረገ ሰው አምላካችን አላህ አንድ የቁርአን አያን ያስቀምጣል። እንዲህ ይለናል፣ እርሱም ቁርአንን እውነት ለመሆኑ ለእነሱ እስከሚገለጸላቸው ድረስ በአጽናፎች ውስጥና በነፍሶቻቸው ውስጥም ያሉትን ተአምራቶቻችን በእርግጥ እናሳያቸዋለን። ጌታህም እርሱ በነገር ሁሉ ላይ አዋቂ መሆኑ አይበቃቸውምን ይላል። በነፍሶቻቸው ውስጥ የሚለውን አስምሩበት። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።